ሰላም ጤና ይስጥልን። ውድና የተከበራችሁ የዘንዬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአክሽን ወይም ደግሞ በቲክቶክ ላይ እየተደረገ ያለው ምንድን ነው በሚለው ላይ መጥቻለሁ። እሱንም ምን በፊደሎች እንትን እያደረጉ በፊደሎች እያመጡ ለፊደል ምን ይላል እያሉ ቡና የሚያፈሉትን ሰዎች አይተን እንመለሳለን። እነማን ናቸው? ምንድን ናቸው? ፊደሉስ ምንድን ነው የሚለውን አይተን እንመለሳለን። አብራችሁን ቆዩ። እንግዲህ እንደምታውቁት ባለፈው በአር ሰርቼ ነበረ። በኤም በኤስ ብዙ የጠየቃችሁ ያለች፣ በዛው ልክ ደግሞ ወጋውት መንፈስ ያላችሁት በደንብ እየወጋችሁ ትለፉ። አይኔን ብቻ አደራ፣ አይኔን እንዳትወጉት እንጂ ቂጤን ምናምን ወጉት፣ ችግር የለውም። በኤም የምትጀምር ስም ያላችሁ ኤሞች ሆደ ባሻ ናችሁ፣ ትከፋላችሁ፣ ቶሎ ነገር ይገንባችኋል፣ ተናግሮ ሰውን ማሳመን አትችሉም። ህይወታችሁ በብዙ እየተባረከ ነው፣ ግን ሰዎችን ተናግሮ ማሳመን አትችሉም። ትንጧ ነገር እሳት ትሆንባችኋለች በኤም የምትጀምሩ እና ይሄ ኢትዮጵያ ምን ይዞ አሁን ቀጣዩ አመት ለእናንተ በብዙ ጥሩ ነው የሚሆነው። ግን የፍቅር ህይወት አይወጣላችሁ። የፍቅር ህይወታችሁ ተንከሲስ ነገር ነው። ህይወታችሁ ውስጥ የሚገባው በኤም የምትጀምሩ ኑሯችሁ የተባረከ ነው። ግን አንዳንዴ በፍቅር የተበደላችሁ ናችሁ። አዝናለሁ። በሚቀጥለው ደግሞ እንገናኛለን። እሺ እንግዲህ ቤተሰቦቼ አይተን ተመልሰናል። እንግዲህ ይሄንን ነገር እንትን አድርገውት ስራ ብለው በኤም በኤ በቢ በምን እያሉ ቡና አጠገባቸው አፍልተው ልክ እንደ የሰይጣን ስራ በሉት ማለት ነው። ኤ ምንድነው? ቢ ምንድነው? ሲ ምንድነው? ምን አለባችሁ? ምን እያሉ እንትን እያደረጉ እየፈለሰሙ ማለት ነው ይዘው ይመጣሉ ማለት ነው። አንዳንዱ ይሳደባል፣ አንዳንዱ ደግሞ እውነት ነው እያለ ላይክ የሚሰጥም አለ ማለት ነው። በነገራችን ላይ እንዲህ አይነቱን የሚያምንበት ነው ላይክ የሚሰጠው። እኔ ግን በእንደዚህ አይነት አላምንበትም። ማምነው በአንድ ፈጣሪ ነው። ብዙውንም ፊደሎች ይዘው ይመጣሉ። አንዳንዶቹ እንግዲህ ዛሬ ይዘን የመጣ ነው የኤሞች ነው ማለት ነው። እንደሰማችሁት የኤሞች ፊደል ነው ይዘን የመጣ ነው። ኤሞች ምን ይላሉ የሚለውንም ምንድን ናቸው፣ እንዴት ናቸው፣ ምን እየተደረገ ነው በእነሱ ላይ የሚለውን ነገር አይተናል ማለት ነው። እኔም አሁን እነሱን ይዤ እየመጣውኝ አንዳንድ ነገሮች ይዤ እየመጣው እዚህ ጋር ፏፈሽ እንላለን ማለት ነው። እና እኔ በብዙ ነገር እሰራለሁኝ። ዩቲዩቤ ዘነበች ኦላና ሁለገብ ይሆናል ማለት ነው። ስለፊት እሰራለሁ፣ ስለ ሁሉም ነገር እንደምሰራ ታቁኛላችሁ። ለወደፊት ደግሞ በሌላ ቪዲዮ በጣም አስፈላጊ የሆነና አስተማሪ የሆነ ቪዲዮ እመጣለሁኝ። እናንተም በሱ ላይ አስተያየት ትሰጡኛላችሁ ማለት ነው። ስለዚህ ዛሬ ይሄንን ነው ይዤላችሁ የመጣሁት። እኔ ግን በነገራችን ላይ ይሄ ነገር ምንድን ነው በተግባር እውነት ብላችሁ የምታምኑ ሰዎች አላችሁ። እውነት ብላችሁ አዎ እንደዚህ ሆኛለሁ በራችሁ ላይ የተደረገውን ነገር በሙሉ ከዚህ ነገር ጋር የምታቃራኑ አላችሁ ማለት ነው። እንግዲህ ያው ሃይማኖታችሁ እንትን ይላችኋል ይወስናል ማለት ነው። እና ግን እኔ የለሁበትም በእንደዚህ አይነቶቹ። ለወደፊትም ሌላውን ይዘን እንመጣለን። ለዛሬ ግን ያለን ቪዲዮ ይሄንን ይመስላል። አብራችሁን ቆይታችሁ እንግዲህ እስከ መጨረሻው እንሄዳለን፣ እናድጋለን፣ አብረን እናድጋለን። ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።